የአጋርነት መግለጫቸውን እንዲያቀርቡ ወደ መድረኩ ጋብዛለሁ። የተከበራችሁ የኢህአዴግ ከፍተኛ አመራሮች፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ የተከበረው የመቀሌ ከተማ ህዝብ፣ ክቡራትና ክቡራን፣ ከሁሉም አስቀድሜ በኢትዮጵያ ሶማሌ ዲሞክራሲያዊ ፓርቲ ስም ህዝባዊ አደራን በላቀ እድገትና ትራንስፎርሜሽን በሚል መሪ ቃል የታጀበውን የኢህአዴግ 10ኛ ድርጅታዊ ጉባኤ በሰላም አደረሰን አደረሳችሁ። ከዛሬ 25 ዓመታት በፊት ኢህአዴግ የሀገራችን ህዝቦች ከጎኑ በማሰለፍ ለዘመናት በህዝባችን ጫንቃ ላይ ተንሰራፍቶ ከቆዩት ጸረ ዲሞክራሲያዊ የጭቆናና የአፈና አገዛዝ ስርዓቶች ጋራ ባካሄደው እልህ አስጨራሽ የትጥቅ ትግል አምባገነኑ የደርግ ስርዓት ማስወገዱ ይታወሳል። በመቀጠልም ኢህአዴግ የሀገራችን ህዝቦች ለዘመናት የተነፈጉትን ሰብአዊና ዲሞክራሲያዊ መብቶችን ያጎናጸፈ ለሀገራችን ብሔር ብሔረሰቦች እና ህዝቦች በእኩልነት ላይ የተመሰረተ ራስን በራስን የመስተዳደር መብት ያበሰረ ህገ መንግስታችንን ሁሉም የኢትዮጵያ ህዝቦች አምነው በመረጡት ወኪሎቻቸው ያጸደቀ መሆኑን ይታወቃል። የዛሬው የኢህአዴግ 10ኛ ድርጅታዊ ጉባኤ ልዩ ከሚያደርጉት ነጥቦች በመጀመሪያ የእድገትና ትራንስፎርሜሽን እቅዳችን በኢህአዴግ የሚመራው ልማታዊ ዲሞክራሲያዊ መንግስት የተገበራቸውን የልማት ተግባራት የህዝባችንን ይሁንታ በማግኘት የልማታዊ መስመራችንን ትክክለኛነቱን በ2007 በአምስተኛው የአጠቃላይ አገራዊ ምርጫ ያረጋገጠበት፣ እንደዚሁም በኢህአዴግ የሚመራው ልማታዊ ፌደራላዊ መንግስታችን የሀገራችንን ሰላምታ ከማስከበር ባለፈ የአፍሪካ አህጉር ሰላም አስከባሪነት በመሆኑ በዓለም አቀፍ መድረኮች የተረጋገጠበት፣ እንደዚሁም የቀድሞ ባለራዕይ መሪያችን አቶ መለስ ዜናዊ ከተለዩን 3ኛ ዓመቱን የምናስታውስበትና የነደፉትን ልማታዊ መስመራችንን ቀጣይነቱን የምናረጋግጥበት መሆኑን ሲሆን የኢህአዴግን ሰላማዊና ልማታዊ መስመር በመከተልና በመታገዝም ህዝባችንን ከጎናችን በማሰለፍ በአሁኑ ወቅት በክልላችን በሁሉም አካባቢዎች አስተማማኝ ሰላም ተፈጥሯል። የተፈጠረውን ሰላም በመጠቀም ህዝባችን ፊቱን ስናፍቀው ወደ ነበረው ልማት በመመለስና ከስጋት ነፃ ሆኖ በመንቀሳቀስ ውሃን ማዕከል ባደረገ አካባቢውን በማልማት ላይ ይገኛሉ። በመጨረሻ የተጀመረውን ሁለተኛው የእድገትና ትራንስፎርሜሽን እቅድ እና የህዳሴ ጉዟችን ለማሳካት እንደዚሁም የጀመርነው ዘርፈ ብዙ የልማት ዲሞክራሲያዊ ስርዓት ግንባታችን የመልካም አስተዳደር የማስፈን ተግባራቻችን በተሳካ ሁኔታ ለማረጋገጥ ከአጋር ድርጅታችን ኢህአዴግ ጋራ የሚኖረን ግንኙነት ተጠናክሮ እንደሚቀጥል ላረጋግጥላችሁ እወዳለሁ። ድልና ድምቀት ለኢህአዴግ 10ኛ ጉባኤ፣ ክብሩና ሞገስ ለትግሉ ሰማዕታት። አብሮነታችን፣ አጋርነታችን፣ የዓላማ አንድነታችን ተጠናክሮ ይቀጥላል። አመሰግናለሁ።